ደቦትን ስራ ሆይ ያበላፎ ወጣ ኮበሌ ሆይ ያበላፎ ሸንሸን ያልነቻሌን እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ ለወዳጆቹ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። እግዚአብሔር ይመስገን። እጅጉን የምንወደው ወንድማችን መምህር ዘላለም ታዬ ተፈቷል። በጸሎት ያሰባችሁት ሁላችሁንም ማመስገን እወዳለሁ። አሁንም የታሰሩት እንዲፈቱ ወደ እግዚአብሔር በጸሎት እንድታሳስቡ በትህትና እጠይቃለሁ። አድርገህልኛልና በቸርነት አመሰግንሃለሁ። ጭብጨባ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በዚህ ሳምንት የተሰሙ አዳዲስ መረጃዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደምንኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሮ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቦች ይላላችሁ። ወደ ቪዲዮ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ታዋቂው ድምጻዊ ሰማኸኝ በለው ወይም ደግሞ ሰሜ ባላገሩ በዛሬው ዕለት ህልፈተ ህይወት እንደተሰማም ተረጋግጧል። በሌላ በኩል ደግሞ በቁጥጥር ስር ውሎ የነበረው መምህር ዘላለም ታዬ በዛሬው ዕለትም እንደተፈታ ተሰምቷል። በቅድሚያም እንግዲህ በዛሬው ዕለት በማለዳ እጅግ በጣም አሳዛኝ የሆነ ዜና ተሰምቷል። እሱ ምንድነው? ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ ትራንስፖርት አደጋ ደርሶበት የ28 ሰዎች ህልፈተ ህይወት እንደተሰማም ተረጋግጧል። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ህይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በህይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ህይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። በሌላ በኩል ደግሞ ከኮሜዲያን እሸቱ መለሰ ጋርና ከዋልድባ ገዳም ጋር በተያያዘ የወጣው መረጃን ተመልክቶ በዋልድባ ገዳም የሚገኙ አባቶች እሸቱን ለማግኘት እዚህ ድረስ መጥተው ከኮሜዲያን እሸቱ መለሰ ጋር ውይይት አድርገዋል። አጥፍቷም ለመገሰጽ ሳይሆን በየትም አናገኝህም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጨው። አትቆልም፣ አትፈስም፣ አተር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። እንዲሁም ደግሞ ሌላው አሳዛኝ መረጃ ምንድነው? ታዋቂው ድምጻዊ ሰማኸኝ በለው ወይም ደግሞ ሰሜ ባላገሩ በዛሬው ዕለት ህልፈተ ህይወቱ ተሰምቷል። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኸኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ ለወዳጆቹ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ትግር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄን ለማስተካከል አሁንማ በቃ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? ሳይነገርም እሺ አሁን ያለው አላማ ስንት ለመድረስ ነው? እስቲ አላማዬ አሁን 85 ለመድረስ ነው። ከቁመት ከቁመቴ ጋር 85 ለመድረስ ነው አላማዬ። ስለዚህ ደግሞ ሌላውን ደምሩት አመጣዋለሁ። ይመጣል። አይ ይመጣል። ዛለ መድረስ ነው ስለሆነ ይመጣል። ድምጻዊ ሰማኸኝ በለው እንግዲህ የሞተበት ምክንያት እንግዲህ በዚህ ሰዓት እየተነገረ ይገኛል። የሞቱ ምክንያት ምንድነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር። ድምጻዊ ሰማኸኝ በለው እንግዲህ ድምጻዊ ብቻ ሳይሆን የተለያዩ
የፊልም ተዋናይ እንደነበርም ይታወቃል። ለትውስታ ያክል እስኪ ይህንን ቆየት ያለ የፊልም ትወናን ተመልክተን እንመለስ። ቆፍጠን ያለ ባላገር ነው ያለውቃል ወጣና ይባላል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ገልመጥ አድርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጥ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝ። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲም በጣቱ እንዲህ በዚህ ነው አጣቱ ገፋ ገፋ አደረጋትና አስተዋለው ምግቡን። ስንት ነው አንቺ አላት ሳይበላው። አዎ በእጁ እንዲህ ነካክቷታል። ሌላው ላይ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቂ አፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ አሰናብራለሁ አላት። ይላል ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻልኩኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ነው ብቻ ተመጣው ብሩጥና አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት ብለው ኮስተራልና ቦታው ቀኝ አለኝ። ምን ግጠኝ? ይሄም ሌላ ጥያቄ ግድፈላብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ ላክሽን የሚጠጣ ማምጪለት አልኳት። ዛ ቁጭ አለ በላ። የሚጠጣም ቀረበለት። ዛ ቀርቦ በላና ከንፈሩን እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀኸው ነው አለችው ሴትዮዋ። አራራውቄው አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግር ሆኖ ታዲያ ያችን ጥብቆ ለብሰ መከራ የምታያለኝ። በቃ ድምፃዊ ሰማኸኝ በለውም እንግዲህ ለመጨረሻ ጊዜ የነበረው ቃለ መጠየቅ ይህንን ይመስላል። ትሞታለህ ልጄ ወንድም ማለት ትሞትብኛለህ አለች። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። እነዛ ፈተናዎች ምን መሰለህ? ሁሉም ይወድሃል። ስለሚወድ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣ አለችኝ። እንደዚህ ብለው ይዘው ወጣ። ጥሩ ዘዴና ትቼ አያ አረዳ እርድና ደስ ይላል በጣም አሪፍ ዘዴና። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለችኝ። እውነትም አሁን ለቆየው እድሜ የሷ ምክር አለበት እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ ማለት በፍቅር የሚደፉት አቃል በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል። ቁጥሩ ለዚህ ዝግጁ? እሺ ምንድነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው እኮ። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው።
የጤና ነው ወይስ ክብደት ጨምረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን ባያቴ ባሳደገችኝ ባያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ። በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍናዬ ነው። የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር ስለዚህ አሁን ስራ ጀምረሃል ማለት ነው። ሁላችሁም በጸሎታችሁ ብቻ አትርሱኝ። አሌክስ በጠና ታሞ እንደሚገኝ በተለያዩ ማህበራዊ ድረገጾች በወጣው ተንቀሳቃሽ ምስል ቢታወቅም በሳቁና በተለያዩ የቴሌቪዥን ዝግጅቶቹ የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ሆኗል። በዚህ ጉዳይ አሌክስ እንዲሁም እህቱ ሃና ዝምታቸውን ሰብረዋል። ኮሜዲያን አሌክስ በዋሻው እንዲ ፕሮግራምና ለዘመናት ጓደኞቹ በሆኑት በዋሻው እንዲ አቅራቢዎች መከዳቱ የእግር እሳት ሆኖበት ለዚህ በሽታ እንደተዳረገ ተሰምቷል። ለመሆኑ ኮሜዲያን አሌክስ በዋሻው እንዲ ፕሮግራም እንዴት ተከዳ የሚለውን መረጃውን አሰባስበን በርካታ ስራዎችን ያበረከተልን ዋሻው እንዲ የተሰኘ ፕሮግራም ከመስራቾቹ አንዱና አቅራቢ አርቲስት ቲቪ ላይ የዘጠናዎቹ ፕሮግራምን የመራ በቅርቡም ኢቢኤስ ቲቪ ላይ የቤተሰብ ጨዋታን ለመምራት የተወዳደረና ብቃቱን ያሳየን ጨዋታ አዋቂው ጥርስ የማያስከድነው እጅግ ሰው አክባሪው ኮሜዲያን አሌክስ በጠና ታሞ ሆስፒታል የመግባቱን መረጃ አድርሰናችሁ ነበር። በሳቁና በተለያዩ የቴሌቪዥን ዝግጅቶች የሚታወቀው አሌክስ ለዚህ አልጋ የዳረገው ምክንያት ምንድነው የሚለው የበርካቶች ጥያቄ ሆኖ ቀጥሏል። በዚህ ጉዳይ አሌክስ እንዲሁም እህቱ ሃና ጌታቸው ዝምታቸውን ሰብረዋል። ኮሜዲያን አሌክስ በዋሻው እንዲ ፕሮግራምና ለዘመናት ጓደኞቹ በሆኑት በዋሻው እንዲ አቅራቢዎች መከዳቱ የእግር እሳት ሆኖበት ለዚህ በሽታ እንደተዳረገ ተሰምቷል። ለመሆኑ ኮሜዲያን አሌክስ በዋሻው እንዲ ፕሮግራም እንዴት ተከዳ የሚለውን እናሰማችኋለን። ተወዳጁን ዋሻው እንዲ ፕሮግራምን አባይ ቲቪ ቀርጾ ሲያመጣ የጣቢያው ባለቤት አቶ ግሩም ይልማ መጀመሪያ ስለ ፕሮግራሙ ያወያየውና ያነጋገረው ኮሜዲያን አሌክስን ነበር። ኮሜዲያን አሌክስ ከ10 ዓመት በላይ በስራም በጓደኝነትም አብረው ብዙ ነገር ያሳለፉትን ኮሜዲያን ጓደኞቹን በማሰባሰብ አማክሮ ከአባይ ቲቪ ጋር ውል ተዋውለው አብረው የዋሻው እንዲ ፕሮግራምን ይጀምራሉ። አሌክስ ዋሻው እንዲ ፕሮግራም ላይ የሚቀርቡ እንግዶችን በመጋበዝ 70%ቱን ስራ እንደሚወጣም ይናገራል። የዋሻው እንዲ መግቢያው ሙዚቃ ላይ ኮሜዲያን ፍልፍሉ እውነት አውርቼ አልሆነልኝም ደግሞ ለዋሽ ነው የሚለው የፍልፍሉ ድምጽ ሳይሆን ኮሜዲያን አሌክስ ነው የፍልፍሉን ድምጽ አስመስሎ የተናገረው። አሳዛኝ ዜና በማህበራዊ ሚዲያ ላይ ብዙዎችን በእንባ ያራጨው ይህ ክስተት ምን አይነት ብርታት ነው? በሕክምና እርዳታ የኦክሲጅን ሲሊንደር በጀርባ ጭነው ስራቸውን የሚሰሩት አባት ጤናቸው ሙሉ በሙሉ ተሟልቶላቸው ምንም አይነት የአካልም ሆነ የጤና እክል ሳይኖርባቸው ለመስራት ሰበብ የሚፈልጉና በትንሽ ነገር ተስፋ የሚቆርጡ ሰዎች ባሉበት በእንደዚህ አይነት የጤና እክል ላይ ሆነው ስራ መስራት ትልቅ የመንፈስ ጥንካሬ ነው። እንደዚህ አይነት ጠንካራ ሰዎች ሙሉ ጤና ኖሮን ነገር ግን ባሉን ጥቃቅን ጉድለቶች ላይ ብቻ የምናተኩር ሰዎችን ያላችሁን ጤናና ሙሉነት አስተውሉ ብለው በዝምታ የሚከስሱ ይመስሉኛል። ባለን ነገር እንድንረካና እንድናመሰግን ከእግዚአብሔር ብርታት እየተሸሩ ናቸው። እኛም እንላለን እግዚአብሔር ይህንን አይቶ ጤናቸውን ይመልስላቸው። አሁን በዚህ ሰዓት በጤና ላይ ሆናችሁ ይህንን ቪዲዮ የምትመለከቱ ሰዎች ፈጣሪን አመስግኑ። እናም በኮሜንት ስር አባታችን ፈጣሪ ጨርሶ ይማሮት በሏቸው። ለወቅታዊ ታማኝና ፈጣን መረጃዎች እኔንም ፎሎ በማድረግ አበረታቱኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ እንኳን ለበዓለ ትንሣኤ በሰላም አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ ማትሪሞኒ ባይ ሃና ያዘጋጀው የሰርግ መርሃ ግብር ላይ ነው የተገኘሁት። በጣም ደስ የሚል መርሃ ግብር፣ ከምንም በላይ በሰዓታቸው የተገኙበትና ሰዓታቸውን አክብረውም ጭምር የፈጸሙበት ነው። የጊዜ ባለቤት የሆነ አምላካችን ልዑል እግዚአብሔርም ባለትዳሮቹን ሰርጋቸውን ያማረ የተዋበ የተባረከ እንዲያደርግልን
አዘጋጆቹንም ጭምር ከዚህም በኋላ በተሰጣቸው ጊዜ ብዙዎችን ወደዚህ ወደ ቅዱስ ጋብቻ ህብረት ማምጣት የሚችሉበት ሰርጋቸውን የደመቀ የሚያደርጉበትም እንዲሆን ጽኑ ምኞቴን አስተላልፋለሁ። ሁላችሁም በምትችሉት መልኩ ማትሪሞኒ ባያናን እንድታግዙ ተጠቃሚዎች እንድትሆኑ ከምንም በላይ ደግሞ በጸሎታችሁም ጭምር እንድታስቡ አገልግሎቱንም ከእግዚአብሔር ፍጹም ሰላምታ ጋር በትህትና ጠይቃለሁ። አምላካችን ልዑል እግዚአብሔር የሁላችንን ፍጻሜ ያሳምርልን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ። ጎቢ ቅድና የትኛውም ዘፈን ከቅዱስ ያሬድ የዜማ አይነቶች እንደማይወጣ ታውቃላችሁ? ቆይ ልንገራችሁ። በደንብ አድርጋችሁ ሼርና ላይክ እያደረጋችሁ ስሙኝ። የትኛውንም ዘፈን ብታመጡት የትኛውም የዘፈን አይነት ከቅዱስ ያሬድ የዜማ አይነቶች አይወጣም። እነዚህ የቅዱስ ያሬድ የዜማ ስልቶች ወይንም አይነቶች የሚባሉት 3 ናቸው። እነሱም ግዕዝ፣ እዝል፣ አራራይ። ግዕዝ፣ እዝል፣ አራራይ። እናም የትኛውንም ዘፈን ብታዳምጡት ከነዚህ ከ3ቱ አይወጣም ማለት ነው። ለምሳሌ ይሄንን ዘፈን ስሙትና ምን እንደሆነ ልንገራችሁ። ጎቢ ቅድና ይሄ ዘፈን አሁን አራራይ ዘፈን ነው። አራራይ ነው። የአራራይ ዜማ ያለው ማለት ነው። እንደውም ይሄ ዘፈንማ ከእንትን ጋር ይመሳሰላል። ቀስተ ደመና ከሚለው ጋራ መጨረሻው አካባቢ ትንሽ ነው እንጂ የሚለያየው። ይሄኛው ፈጠን ይላል፣ የመዝሙሩ ደግሞ ትንሽ ሳብ ይላል። እና የትኛውንም ዘፈን ብታመጡት የአማርኛ ዘፈን ይሁን የእንግሊዘኛ ይሁን የህንድ ዘፈን ይሁን የትኛውም ዘፈን ከቅዱስ ያሬድ ከነዚህ ከ3ቱ የዜማ ስልቶች አይወጣም። ተውት ዘፈን የእንስሳቱ ጩኸት ሳይቀር በእነዚህ በ3ቱ የዜማ ስልቶች ውስጥ የተካተተ ነው። ከነዚህ ከ3ቱ የዜማ ስልቶች አይወጣም። አሁን እያልኳችሁ ያለሁት ልብ አድርጉ፣ የቅዱስ ያሬድ ዜማና ዘፈን አንድ ነው እያልኳችሁ አይደለም። ነገር ግን ዘፈን በሉት የእንስሳ ጩኸት በሉት ከቅዱስ ያሬድ የዜማ ስልቶች ከነዚህ ከ3ቱ ከግዕዝ፣ ከእዝል፣ ከአራራይ አይወጣም ነው እያልኳችሁ ያለሁት። እንደውም ሊቃውንቱ እንደዚህ ይላሉ እያዱ እንስሳ ወሰብ እምነሰላ ዜማሁ። እንስሳም ሆነ የሰው ልጅ ከ3ቱ የዜማ ስልቶች ጩኸታቸው አይወጣም ይላሉ። እነዚህ ሁሉም ጩኸት በእነዚህ በ3ቱ ውስጥ ወይ ግዕዝ ነው ወይ እዝል ነው ወይ አራራይ ነው፣ የትኛውም ጩኸት ማለት ነው። ስለዚህ ቅዱስ ያሬድ ይለያል። እስኪ ሁላችሁም ኮሜንት ላይ ቅዱስ ያሬድ አባታችን እያላችሁ ኮሜንቱን አጥለቅልቁ። ዛሬ ግንቦት 11 ዓመታዊ ክብረ በዓሉ ነው። በረከቱ በሁላችንም ላይ ይደርብን። ቪዲዮ ለሁሉም ያዳርሱት፣ ቤቱ ይጠቅማቸዋል። ፎሎ አድርጉት። እወዳቸዋለሁ። ክበር በሉልኝ። የመዳን ተስፋ አለው ዲስክ መንሸራተቱ በሕክምና ቢታገዝ ወይስ ምን ተባልክ? አንድ ታይቼ ነበር። ከህንድ የመጡ ሐኪሞችም አይተውት እኛ እንሰራዋለን እኛ ጋናና እንሰራዋለን ብለው ነበር። እንዴት አድርገህ ታምናለህ? ያመንከው እንዲህ ከሆነ ፍርሃት ይፈጥርብሃል። ስለዚህ ብለዋል እኛ እንሰራዋለን ብለው ነበር። ምክንያቱም ሰማ በጣም ተወዳጅ ተዋናይ ነው። በነገራችን ላይ መስሎ ሳይሆን ሆኖ የሚተውን ነው ዳኒ ጢሞ። ግን ደግሞ አሁን ባጋጠመው ምክንያት ቲያትሮችን ፊልሞችን መስራት የማይችልበት ደረጃ ላይ ደርሷል። ወዳጆች በጣም ብዙ ናቸው። ከወዳጆች መካከል ተወዳጁ ተዋናይ አማኑኤል ሀብታሙ አንዱ ነው። በጣም ነው የምወደው። የረጅም ጊዜ ወዳጅ ነው። በጣም ነው የምወደው። የሚወዱህ ወዳጆችህ አንድ ቲያትርና አንድ ፊልም እንግዲህ ያንተን የጤንነት ሕክምና ለማገዝ ይመስለኛል እንግዲህ በኢትዮጵያ ብሔራዊ ቲያትር የሚታይ ቲያትር አለ። ሙሉ ገቢው ለዳኒ ጢሞ እንዲውል በተለይ ተወዳጁ ተዋናይ አማኑኤል ሀብታሙ እስኪ አስደስተው ንገረው ብሎኛል። ይኸው ነገር ያለው እጅግ በጣም ሰኔ 15 በኢትዮጵያ ብሔራዊ ቲያትር ታላቁ ንጉሥ አርማ ቲያትር ይታያል። ከዚህ የሚገኘው ገቢ በሙሉ ለዳኒ ይሁን ተብሏል። ሰኔ 15 ለተሰኞ በኢትዮጵያ ብሔራዊ ቲያትር ይታያል። ትኬት መግዛት ለምትፈልጉ በ0910 195041 ላይ እግዚአብሔር ያክብረልኝ። ደግሞ በተለየ ማመሰግነው አንዲት ወጣት አለች። የዚህ ውጪ እዚህ ሀገር መልካም ሰው ናት። ሰናይት ትባላለች። ስሟን ስጠራው ሳትሰለች ህመሜ ነርቨስ ነው የሚያደርገው። ሰምቻለሁ። እጅግ በጣም ነው የሚያመኝ። መድኃኒቱን ወስጄ ራሱ የተወሰነ ደቂቃዎች እንትን ነው የሚለኝ። ስታስታምመኝ የነበረችና ያለች ሰኒን አመስግኑ እንዴ!
ደቦትን ስራ ያበላፎ ወጣ ኮበሌ ያበላፎ ሸንሸን እያልነቻሌ። ማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ለድምፃዊ ሰማኸኝ በለው እንግዲህ ነፍስ ይማር እያልን ለመላው ቤተሰቦቹ እንዲሁም ደግሞ ወዳጅ አድናቂዎቹም መጽናናትን እየተመኘው እዚህ ጋር ተሰናብታችሁ ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ